ዳቦ እየተለበሰ ነው። ዳቦን በዳቦ ቤት ብቻ ያለው ማን ነው? ከወደ ናይጄሪያ የተሰማውና የፋሽን ኢንዱስትሪውን ገጽታ የቀየረው በ500 ዳቦ የተሰራው ቀሚስ የብዙዎችን ቀልብ ስቧል። ሰላም ውድ ቤተሰቦቻችን እንዴት ናችሁ? በዛሬው ቪዲዮ ተለብሶ ስለተበላው ዳቦ የምናውቃችሁ ይሆናል። ቪዲዮአችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። የዓለም የፋሽን ኢንዱስትሪ በቢሊዮን የሚቆጠር ዶላር የሚያንቀሳቅስ እጅግ ሰፊ የስራ ዕድል ፈጠራና የዓለምን ኢኮኖሚ ከሚያስተሳስሩ ዋና ዋና ዘርፎች ውስጥ አንዱ ነው። ዲዛይን፣ ማኒፋክቸሪንግ፣ ግብይትና ሽያጭን ያካተተም ግዙፍ መስመር ነው። ዓለም አቀፍ የፋሽን አዝማሚያዎችን የሚመሩና ታላላቅ ፋሽን ከሚካሄድባቸው ዋና ዋና ከተሞች መካከል ፈረንሳይ ፓሪስ ከፍተኛ የፋሽን ማዕከል ስትሆን፣ ጣሊያን ሚላን በቆዳ ምርቶችና በቅንጡ አልባሳት ትታወቃለች። አሜሪካ ኒውዮርክ ለተግባራዊ ዘመናዊ አልባሳት ትልቅ ቦታ ሲኖራት፣ እንግሊዝ ለንደን ደግሞ ፈጠራ በተሞላባቸው የንድፍ ስራዎች ትታወቃለች። ዘርፉ በፈጣን ሁኔታ እየተቀየረ ሲሆን እንደ ዲጂታል ፋሽን፣ ፈጣን ፋሽንና ዘላቂ ፋሽን ያሉ ቴክኖሎጂዎችና አቀራረቦች ገበያውን እየተቆጣጠሩት ይገኛሉ። በተጨማሪም የዓለም የፋሽን ኢንዱስትሪን በዓለም አቀፍ ደረጃ እየተስፋፋና ተቀባይነቱም እያደገ መምጣቱ ይበል የሚያሳይ ሆኗል። በመሆኑም የአፍሪካ የፋሽን ኢንዱስትሪ ለዓለም አቀፍ ገበያው የሚያቀርበው ምርት ከ15 ቢሊዮን ዶላር በላይ ድርሻ አለው። ኢንዱስትሪው ፊልምና ሙዚቃን ጨምሮ በጨርቃጨርቅ፣ በእደ ጥበብ፣ በዘመናዊ የዲዛይን ትምህርትና መሰል ዘርፎች በሀገሪቱና በዓለም አቀፍ ደረጃ እያሳየ ያለው ተቀባይነት ከፍተኛ መሆኑን መረጃዎች ይጠቁማሉ። ይህንን ዘርፍ በማስተዋወቅ ደግሞ ታዋቂ ሰዎችና ተጽዕኖ ፈጣሪዎች ያላቸው ድርሻ ቀላል የሚባል አይደለም። በተለያዩ አዋርዶችና የፊልም ምርቃቶች ላይ የሚታዩ አልባሳት የፋሽን ኢንዱስትሪው ስለደረሰበት ቅንጡ ሁኔታ የሚያሳዩ ትዕይንቶች ናቸው። በዚህም የተነሳ የሰሞነኛ ወሬን በመሆን በብዙዎች የማህበራዊ ድረገጾች ላይ ይዘዋወሩ ይውላሉ። ለዛሬም በአፍሪካ የፊልም አዋርድ ላይ ታይቶም ተሰምቶም በማያውቅ ደረጃ ከ500 ዳቦች ስለተሰራው ቀሚስ ልናስቃኛችሁ ወደድን። በአፍሪካ ሌጎስ የተካሄደው 12ኛው የአፍሪካ ማጂክ ተመልካቾች ምርጫ ሽልማት አፍሪካ ማጂክ ቪወርስ ቾይስ አዋርድ የናይጄሪያ ዝነኞችን ጨምሮ ከደቡብ ምስራቅና ምዕራብ አፍሪካ ሀገራት የተወከሉ ስመጥር ተዋናዮች፣ የሚዲያ ባለሙያዎች እንዲሁም ከፍተኛ ኃላፊዎች የተገኙበት ትልቅ ኢቨንት ተካሂዶ ነበር። በዚህ 12ኛው የአፍሪካ ፊልሞች አዋርድ ላይ ታዋቂ ሰዎች፣ የፊልም ባለሙያዎችና የሶሻል ሚዲያ ተጽዕኖ ፈጣሪዎች አይንን በማያስከድኑ ልዩ ልዩ አልባሳት አሸብርቀው ተገኝተዋል። ከታላቁ የአፍሪካ የፊልም ይዘቶች አቅራቢው መልቲቾይዝ አማካኝነት በናይጄሪያ ሌጎስ በተካሄደው በዚህ የፊልም አዋርድ ላይ የተገኙ ታዋቂ ሰዎች የለበሱት ቀሚስ እጅግ አስገራሚ፣ ብዙ ፈጠራ የታየበትና የምሽቱ ልዩ ድምቀት ከመሆን ባለፈ በአልባሳቶቻቸው ተፎካክረዋል ለማለት ይቻላል። የጋና የፋሽን ባለሙያ ናና አኳ አዶ በጀርመን ኮሎስ የሚገኘውን ካቴድራል ዲዛይን በማድረግ በፊልም አዋርዱ ላይ ለብሳ የተገኘች ሲሆን የናይጄሪያ ተዋናይቷ ኦቼ ሞንታና እሳትን የሚወክል ከላዋ የተሰራ ቀሚስ ለብሳለች። በዕለቱ በተገኙ ስመጥር አርቲስቶች የእውናዊ ቴሌቪዥን ዝግጅት ላይ በመሳተፍ ታዋቂነትን ያገኘችው ራሷን ኩዊንስ ሜርሲ አታንግ ብላ የምትጠራው ተዋናይት ከ500 ዳቦች የተሰራ ዘርፋፋ ቀሚስ በመልበስም የምሽቱ መነጋገሪያ ሆና ተገኝታለች። አታንግ በዳቦ የተሸመነ ቀሚስ ለብሳ በነጻነት ለመንቀሳቀስ ብትቸገርም በሰራተኞችና በበርካታ ረዳቶች እጀባ የለበሰችውን ቀሚስ በቀይ ምንጣፍ ስነስርዓት ላይ ለማሳየት ችላለች። የቀሚሱ ሀሳብ ንግዷን ለማስተዋወቅ ታስቦ የተሰራ እንደሆነ የተናገረችው አታንግ ቀሚሱን ዲዛይን ያደረገችው የቲያና ኢምፓየር ባለቤት ቶይን ላዋን ስትሆን በኢንስታግራም ገጿ ላይ ሁሉም የራሱን ንግድ ይልበስ በሚል መሪ ቃል ንቅናቄ መጀመሯን ተናግራለች። በማህበራዊ ሚዲያዎች ላይ ሰፊ መነጋገሪያ የሆነው ይህ ቀሚስ በሁለት ጽንፍ የተከፈሉ አስተያየቶችንም አስተናግዷል። ቀሚሱ የራስን ንግድ ከፊት ማስቀደምን ያሳያል ሲሉ አድናቆታቸውን የቸሩ እንዳሉ ሁሉ ምግብን ማባከን ነው በማለትም ያጥላሉትም አልጠፉም። ውድ ቤተሰቦቻችን እናንተ ስለዚህ አለባበስ ምን ትላላችሁ? ንግድን በልብስ መግለጽ በሚለው ሀሳብ ትስማማላችሁ? በሀገራችን ኢትዮጵያም የብዙ ዓለም አቀፍ ሚዲያዎችንና የፋሽን ኢንዱስትሪ መነጋገሪያ የነበረው በቲክቶክ ስሙ ቃሉ ፖቲክ በመባል የሚጠራ ወጣት ዲዛይነር የቅርብ ጊዜ ትውስታችን ነው። ቃሉ ፖቲክ ባልተለመዱና ወጣ ባሉ የአለባበስ ስልቶችና ዲዛይኖች የሚታወቅ ሲሆን እንደ ባክግራውንድ የሚጠቀማቸው ማቴሪያሎች ደግሞ የፈጠራው ድንቅ ክስተቶች ናቸው። ቃሉ ፖቲክ በቲክቶክ ገጹ 1.6 ሚሊዮን ተከታዮች እንዲሁም በኢንስታግራም ገጹ ደግሞ ከ6 ሚሊዮን በላይ ተከታዮች ሲኖሩት በዚህም ከታዋቂ ሰዎችና የፋሽን ዲዛይነሮች የአብረን እንስራ ጥያቄዎችም ቀርበውለታል። ካረጁና ከወዳደቁ ነገሮች እስከ የዓለም አቀፍ መነጋገሪያ የሆነው ቃሉ ፖቲክ በቀጣይ የፋሽን ኢንዱስትሪውን ወዴት ሊቀይረውና ምን አይነት ተጽዕኖ ሊፈጥር ይችላል? ይህ ሀሳብ በሀገራችን ተግባራዊ ቢደረግስ? እንዲለበስ የትኛውን ብራንድ ትመርጣላችሁ? መልሶቻችሁን በኮሜንት አሳውቁ።